እሴይ ስምንተኛ ልጅ ነው። ዳዊት ሕፃን ብላቴና ነው። በጎች ጠባቂ ነው። ጎልያድ እስራኤላውያንን ያስጨንቃል። ዛሬ ቤተ ክርስቲያንን ጎልያዶች እንደሚያስጨንቋት፣ ዛሬ ሀገሬ ኢትዮጵያን ጎልያዶች እንደሚያስጨንቋት እስራኤላውያን ተጨንቀው ነበር። በዚህ ሰዓት ታላላቆቹ ኤልያብ፣ ሳማና አሚናዳብ ወደ ጦር ሜዳ ሄደዋል። አባትየውም እንዲህ አለ፣ የልጆቹን ወሬ የሰማ ዘንድ ዳዊትን ላከው። እሸት አስይዞ ላከው። ዳዊትም በጦር ሜዳ መሃል ተገኝቶ ምንድነው የምሰማው ብሎ ጠየቃቸው። እነርሱም ይህ ይፎክራል፣ ይህን ጎልያድን ለጣለ ጎልያድን ለገደለ ንጉሡ ልጁን ይድርለታል፣ የሥልጣኑንም እኩሌታ ይሰጠዋል አለ። ያን ጊዜ ታላቁ ወንድሙ ኤልያብ መጣ፣ መልኩ ያማረ። ትዕቢትን አውቀዋለሁ፣ እነዛን በጎች ለማን ትተህ ነው የመጣኸው አለ። ዳዊት አሁንም ዞር ብሎ ጠየቀ። ያንኑ ምላሽ ሰጡት። ወደ ሳኦል ውሰዱኝ አለ። የመጀመሪያው የእስራኤል ንጉሥ ሳኦል ነበር። የአባቱ የቂስ አህያ ጠፍቶ ከአህያ ፈላጊነት የመጀመሪያው ንጉሥ የሆነ። ብዙ ጊዜ እግዚአብሔርን ሳናቅ ስንቀር ከስልጣናችን እንዋረዳለን፣ ከሀብታችን እንዋረዳለን። እውቀት አካብተን ንብረት አፍርተን ሳንጠቀም እንቀራለን። እግዚአብሔርን ስንዘነጋ የሾመንን እግዚአብሔርን ያከበረንን እግዚአብሔርን ስንተወው እግዚአብሔር እኛን ይተወናል። ሳኦልን እግዚአብሔር ናቀው። ለምን? እግዚአብሔርን አላከበረውም፣ እንደ እግዚአብሔር ሐሳብ አልሄደምና። ያን ጊዜ ፈርቶ ተንቀጥቅጦ ቆይቷል። ሳኦል ወደ ሳኦል ወሰዱት። ንጉሥ ሆይ ጎልያድን የሚመታ ተገኝቷል አለ። ያኔ ሳኦል የት አለ ብሎ መፈለግ ጀመረ። ዳዊት ግን አጠገቡ ነበር። አጠገቡ ያለውን ያላየ ብዙ አለ። ለዚህ ነው አባቶች የቅርብ ጸበል የቆዳ መንከሪያ ነው ይላሉ። በቅርብ ባሉት አባቶቻችን ተጠቅመናል ወይ? በቅርብ ባለው አገልግሎት ተጠቅመናል ወይ? ቀደም እህታችን ቤቲ የሁለት ዲያቆናት እናት ነኝ ስትል ደስ አይልም? ልጆቿ በአሜሪካን ሀገር ዲያቆን ሆነው ቤተክርስቲያንን ሲያገለግሉ እስቲ አመስግኑ እግዚአብሔርን። ብዙዎቹ እኮ ጠፍተዋል፣ እግዚአብሔርን ዘንግተዋል። እንደ ዴማስ ተሰሎንቄ መብራት አሳስቶ ከጳውሎስ ርቋል። ጳውሎስም እንዲህ አለ፣ ዴማስ ዓለምን ወዶ ትቶኛልና ያላል። ብዙዎቻቸው አሜሪካን መጥተው እኮ እግዚአብሔርን የረሷሉ፣ ቤተክርስቲያንን የረሷሉ፣ ቅዳሴውን የረሷሉ፣ ዜማውን የረሷሉ፣ ሰንበት ትምህርት ቤቱን የረሷሉ፣ ማህሌት ሰዓታቱን መቆም የረሷሉ፣ ገዳማትን የረሷሉ። እግዚአብሔር በሰጣቸው ጊዜ ለእግዚአብሔር ጊዜ የነፈጉ ብዙዎች አሉ። መልካም እናቶች ደግሞ ልጆቻቸው አሜሪካን ተወልደው ስብሐተ እግዚአብሔር እንዲያደርሱ ተንሱ ለጸሎት ብለው እንዲቀድሱ የሚያደርጉ የተባረኩ ደግሞ ወላጆች አሉ። ዳዊት ትንሹ ብላቴና ዳዊት ማን ነው አለ። ያን ጊዜ ይሄ ነው አለ። አንተ እኮ ትንሽ ነህ አለው ሳኦል። አንተ ትንሽ ነህ፣ እሱ እኮ ጎልያድ ብሩር ጥሩራ ለብሶ ብረት ታጥቆ ቁር አድርጎ ነው ያለው፣ አትችለውም አለ። ጎልያድ በጣም ትልቅ ነው፣ በጣም ረጅም ነው። እንደ ግራኝ መሐመድ ልብሱን መርጦ ለማርያም ላይ ካያችሁት በጣም ትልቅ ነው። ያን ጊዜ ዳዊት እንዲህ አለ፣ እኔ የአባቴን በጎች እጠብቃለሁ። አንበሳና ድብ ይመጣ ነበረ፣ አንበሳውን በጡጫ ድቡንም በእርግጫ ብዬ እገል ነበረ። ከአንበሳ አፍ ያስጣለኝ እግዚአብሔር ዛሬም ያስጥል። አመነ፣ ያስጥላል እግዚአብሔር አለ። ያን ጊዜ ሳኦል ልብሱን ሰጠው፣ ጫማውንም ሰጠው። ጫማውን አደረገ፣ ልብሱንም ለበሰ። ለመራመድ ሲል አልቻለም። አልፈተንኩትምና ይቅርብኝ፣ የቀድሞ ልብሴ ይሻለኛል አለ። የቀድሞ ልብሳችንን ያወለቀን ስንቶቻችንን ሆን? የትናንትና ዝማሬን አውልቀን በዘፈን የተካን፣ የትናንትና የቅዳሴ ጸበልን ትተን በአልኮል የተካን
የትላንትና ቤተ መቅደስ የመመላለስን ትተን አጋጉል ቦታ የምንውል የትላንትና በዓላትን ማክበር ትተን ቫለንታይን ዴይ የምናከበር ሃሎዊን ብለን የምናከበር ስንቶቻችን ይሆን? ትላንትና ቤተ እግዚአብሔር እንውል የነበርን ዛሬ የዘነጋን፣ ትላንትና ረጅም ቀሚስ ለብሰን ያምርብን የነበርን ዛሬ ራቁታችንን የምንሄድ ስንቶቻችን ይሆን? ማንነታችንን ያወለቅን፣ ማንነታችንን የተውን፣ ሀገር ስንቀይር ጠባያችን የተቀየረ ስንቶቻችን ይሆን? የቀደመው ይሻለናል፣ ግድ የላችሁ። የቀደመው ቤተክርስቲያን ትሻለናለች። የቀደመው ኪዳን ይሻለናል። የቀደመው እግዚአብሔር ይሻለናል። የቀደመው አገልግሎት ይሻለናል። የቀደመው ኢትዮጵያዊነት ይሻለናል። ልብሱን ለበሰ፣ የቀደመ ልብሱን ለበሰ፣ ጠጠርን አነሳ። ጎልያድ ይፎክራል። ማን ነው እናንተን የሚያስጥላችሁ? ሥጋችሁን ቆራርጬ ለምድር አራዊት ለሰማይ አዕዋፍ እሰጣለሁ ብሎ ፎከረ ጎልያድ። ዳዊት 5 ጠጠር ይዞ መጣ። የ5ቱ አዕማደ ምስጢር ምሳሌ። ዳዊትን ተመለከተው። ሕፃን ብላቴና ነው። ናቀው ጎልያድ። አንተ ትንሽ እንደ ውሻ በትር ይዘህ ትመጣለህን? ቆራርጠሃል ብሎ ፎከረ። ዛሬ የሚፎክር የለም። ቤተክርስቲያንን አቃጥላታለሁ፣ በሰይፍ ገላችኋለሁ፣ ፈጃችኋለሁ የሚል የለም። ስንት ጎልያድ አለብን መሰላችሁ? ዳዊት እንዲህ አለ፣ አንተ ብረት ለብሰህ ቁሩራ ታጥቀህ ጦር ይዘህ መጥተሃል። እኔ ግን አለ አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ። በማን ስም? በእግዚአብሔር ስም እመጣብሃለሁ አለው። ጠጠሩን አነሳና ግንባሩ ላይ ያደረገ። ጎልያድ ወደቀ። ቸብቸቦን ይዞ አንገቱን ቆረጠ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር አስጣለው አላስጣለው? እግዚአብሔር አስጣለው። ዛሬም ተዋህዶን እግዚአብሔር ያስጥላል። በየቦታው ሞት አለ። አዎ ሞት አለ። ሕፃናቶች እያለቁ ነው። በሃይማኖታቸው ምክንያት እየታረዱ ነው። እንደ ሽንኩርት እየተከተፉ እንደ ጎመን እየተቀረደዱ ነው ያሉት። በሀገራቸው ሀገር አልባ ሆነዋል። እናንተ በሀገራችሁ ከብራችኋል። በአረብ ሀገር ያሉት እንደ ልባቸው ይመላለሳሉ። የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ግን በገዛ ሀገራቸው በሰሯት ሀገር፣ ፊደል ቀርጻ በሰጠች ሀገር፣ ኪነ ህንፃ ስነ ጽሑፉን ባዘጋጀች ሀገር፣ ማንነትን ባቆየች ሀገር፣ ታቦትን ባዘመተች ሀገር፣ በኢትዮጵያ ላይ ግን ኦርቶዶክሳውያን እንደ ልባቸው መሆን አልቻሉ። ውሎ ማደር ከበደ። ሃይማኖትን ማክበር ከበደ። ጭንቀት ሆነ። በመጨረሻው ዘመን አስጨናቂ ቀን እንደሚመጣ ሄኖክ እንዳለ ቅዱስ ጳውሎስ ያስጨንቅ ጀመረ። አረንጓዴ ቢጫ ቀይ መልበስ ያስጨንቃል። ወደ ክፍለ ሀገር መሄድ ያስጨንቃል። ዘመንን መጠየቅ ያስጨንቃል። ውለቷ የሆነ ለተዋህዶ እግር አጥባ ለተቀበለች ለተዋህዶ ስብሐተ እግዚአብሔር የምታደርስ ተዋህዶ ዘጠኙን ቅዱሳን ተስዓቱ ቅዱሳን እና አቡነ አረጋዊ እና አባ አብፄ እና አባ ገሪማ እና አባ ጽህማ እና አባ ሊቃኖስ እና አባ ጉባ እና አቡነ ይምዓታኔ የተቀበለች ኦርቶዶክስ ተዋህዶ ቤተ ክርስቲያን ዛሬ ግን ለራሷ መሆን አልቻለችም። የሚናገርላት አባት የላትም። ሆዴ ይሙላ ደረቴ ይቅላ ያለ ሁሉም ማን ያስጥላቸው? ወደ ቤተ እግዚአብሔር መሄድ አይደለም በቤታቸው እንኳን ለማደር ተጨነቁ። የሞቱትን ሰዎች ቁጥር እንኳን ለመናገር አልተቻለም። ፈሪ አባት በዛ። ስብሰባ የሚቀመጡት ስለ ገንዘብ መሰብሰብ እንጂ ስለ ነፍስ መዳን አይደለም። ስንት ሰው ተጠመቀ ሪፖርት የለም። ነገረ ስብከትን ደርቦ ለመስጠት አንደኛ ናቸው። ያለውን ስም የተሰራበትና ሙቀቱን ከቻሉት ይደርቡት። ሙቀቱ ግን ከባድ ነው። እግዚአብሔር ሲመጣ ቤቱን ያጸዳል። ዝም አይልም። የኛ ጌታ ይነሳል። ዋንጫው ሞልቷል። የደም እንባ በዝቷል። ደም መፍሰሱ በዝቷል። አኬል ዳማ ሆናለች ምድሪቱ። ስንናገር ተናግራችኋል ብለን እንታሰራለን። የሚያሳስሩንም ከኛ ውስጥ ያሉ ናቸው። መስቀልን አንጠልጥለው አስኬማውን ደፍተው አሳልፈው ለአውሬ የሚሰጡት
ግን እግዚአብሔር ያስጥላታል። ተዋህዶ ከመከራ ያስጥላታል፣ ከስደት ያስጥላታል፣ ከሞት ያስጥላታል፣ ከእንባ ያስጥላታል። ግድ የላችሁም፣ እግዚአብሔር የታመነ ነው። በመስቀል ላይ የሞተልን ጌታ የታመነ ነው። የዳዊት አምላክ የኛም አምላክ ነው። የሙሴ አምላክ የኛም አምላክ ነው። ያስጥላታል። በዛሬው ዕለት ስንክሳሩ የሚያነሳቸው ሊቀ ሰማዕታት ቅዱስ ጊዮርጊስ ቅዳሴ ቤቱና የእስክንድርያው ቅዱስ ጊዮርጊስ ሰማዕትነት የተቀበለበት ቀን፣ ቆስጠንጢኖስ ሲመጣ አጽመ ቅዱሳን እንደተሰበሰበ ቤተክርስቲያን እንደተሰራ ሁሉ በኢትዮጵያም ቆስጠንጢኖስ ሲነግስ መከራ ሁሉ ይጠፋል፣ ረፍት ይሆናል። ማን ያስጥላል? እግዚአብሔር። እስቲ ያስጥላል ስትሉ እግዚአብሔርን አመስግኑ። ይችላል እግዚአብሔር ያስጥላል ስትሉ፣ እግዚአብሔር ያስጥላል። ወዳጄ ከብዙ ነገር እናንተን አላስጣላችሁም፣ ከጭንቀት አላስጣላችሁም። ሰው አልደርስ ባለበት ሰዓት ብዙ እኮ የተጨነቃችሁ አላችሁ። ለማን ልንገር ያላችሁ እዚህ ደረጃ ለመድረስ ብዙ ዋጋ ከፍላችኋል። ያመናችሁት ከርቷችሁ፣ የተማመናችሁበት ከርቷችሁ፣ ትቷችሁ አልጋ በአልጋ መስላችሁ ከመጣችሁ በኋላ ሳትወዱ የማትፈልጉትን ስራ እየሰራችሁ አልኖራችሁም። ከዛ ሁሉ አስጥሎ ነገም ከዚህ በላይ ያስጥላችኋል። እናንተ ብቻ እግዚአብሔርን እመኑት፣ አትጥፉ። ልጆቻችሁን ለሰንበት ትምህርት ቤት ስጡ። ቃለ እግዚአብሔርን ይከታተሉ፣ ወንጌሉን ይከታተሉ፣ ቅዳሴውን ጸበሉን ይጠጡ፣ ዕጣኑ ይሽተታቸው። ይሄ ነው የሚጠቅማችሁ። ከዚህ ውጭ ያለ ነገር በሙሉ አደጋ ነው። እንኳን እናንተ በሴክሬት ሶሳይቲ ውስጥ የተከበባችሁ አይደላችሁም። እኛ ኢትዮጵያን ራሳችሁ ተጨንቀናል። ግብረ ሰዶም ተስፋፍቷል። አስቀድመን ጮኸን ነበረ። ስለ ሉሲ ብሔራዊ ቡድን ተናግሬያል ነበር እኔ ከስንት ዓመት በፊት። ዛሬ 85% ሴት ኳስ ተጫዋቾች ሌዝቢያን ናቸው ሲባል ለኢትዮጵያ ይሄ ሞት አይደለም? ምክንያቱም ሌዝቢያን አሶሲዬሽን ተቋቁሟል ኢትዮጵያ ውስጥ። ኢትዮጵያ ሌዝቢያን አሶሲዬሽን አለ፣ ፌሚኒስቶች አሉ፣ የሚረዷቸው ባለስልጣናት ናቸው። ያውም ኢትዮጵያ ውስጥ ያለው የግብረ ሰዶም ሂደት ዴንጀር ኤንድ ክሩል ሆሞሴክሹዋሊቲ ነው። አደገኛና ጨካኝ ህጻናቶች እንዳይሰሙ አባት የገዛ ልጁን የ1 ዓመት ከ4 ወር ልጁን ነው ደፍሮ የገደለው። የገዛ አባት ወላጅ አባት። ከባድ ያለሽ መስሎሻል፣ ተበልተሻል፣ ከሻላል። ይሄ እኮ ነው ቋንቋችንን ደባልቆ መግባባት ያልቻለው፣ የኑሮ ውድነቱን መቋቋም ያልቻለው፣ እርስ በርስ እንድንገዳደል ያደረገው ይሄ ከባድ ኃጢአት ነው። ማን ይከልክላቸው? እንደ ልባቸው ይሆናሉ፣ ይጋባሉ፣ ቀለበት አስረው ይሄዳሉ። ጭፈራ ቦታ አላቸው፣ የራሳቸው ልዩ ስፍራ አላቸው። ማን ሀይ ይበል? ማን ወጥቶ ይገስጽ? የትኛው አባት ወጥቶ ይሄ ነገር ነውር ነው ይበል? እየባሰ መጣ። በየትምህርት ቤቱ እያስጨነቋቸው ነው ያሉት። ከዚህ በላይ ብዙ ነገር ትሰማላችሁ። ኢትዮጵያ ውስጥ እየሆነ ያለው የራቁትነት ጭፈራው በዝቷል፣ ቁማሩ በዝቷል፣ ሺሻው በዝቷል፣ የሞት ግድያው ብፌ ሆኗል። በየአይነቱ አገዳደሉ የተለየ ሆኗል። እግዚአብሔር ግን ዛሬም ያስጥላታል ሀገሬ። ስለ ድንግል ማርያም ብሎ አይተዋትም፣ ያስጥላታል። ስለነ አቡነ ተክለ ሃይማኖት፣ ስለነ ክርስቶስ ሰምራ፣ ስለነ ፍቅርተ ክርስቶስ ብሎ ያስጥላታል። አይተዋትም ሀገሬን። እየሃዲጋ ነው ያላንዳች አይተዋትም እግዚአብሔር። በመጨረሻ የመጣሁበትን ዓላማ ልንገራችሁ። ምክንያቱም ዕለተ ሰንበት ብዙ ቀጠሮ ይኖራቸዋል። የአሜሪካን ሀገር ትልቁ ውድ ጊዜ ነው። ላይ ሞላለን ጊዜ ነው። ሮታለን በ10 ዓመት ሀገር ይገባል ያለ ስንት ዓመት እንዳስቆጠራችሁ ታውቃላችሁ። በ5 ዓመት ያላችሁ የእስራኤል ጉዞ ነው። የ40 ቀን መንገድ 40 ዓመት ሆነባቸው እስራኤላውያን። እኛም እንደዛው ነው። ለምን ቢዚ ነን፣ ለቤተክርስቲያን ቢዚ ነን። ስለዚህ የሚሞላለን መስሎናል። የመጣሁት እግዚአብሔር ፈቅዶ ከእስር ከወጣሁ በኋላ ያው እኔ እስር አይደለም ሱባኤ ነው ብያቸዋለሁ። 21 ቀን ሱባኤ ነው የገባሁትና እግዚአብሔር አገልግሎቱን ባርኮልኝ 21 ቀን ሙሉ ስሰብክ ነበር። ማረሚያ ቤት ውስጥ ዝክር አለ፣ ዝማሬ አለ፣ ምህላ አለ፣ ኮርስም ሰጥ ነበረ። በ21 ቀን ጨምሩልኝ እንዳልላቸው በአንድ አፍ ይሉኛል ብዬ ነጋሽ ወንድሜ ታስሮ ልጠይቅ ሲሄድ ኮማንደሩ ልጠይቀው ነበር። ነጋሽ ወንድሜን ስለው እንዴ
አየኝና ቆጨህ እንዴ አለ። ምን ነው አልኩት። ከስር መውጣት ይቆየኝ ብዬ ተመለስ። ከስር ይቆያል እንዴ? እግዚአብሔር ፈቀደና መጽሐፍ አዘጋጅቼ ነበር። ያንን መጽሐፍ ግጥም የአሃዱ የሚል የግጥም መድብል ነው። እሱን አሳትሜ አቡነ ሲኖዳን ቤተክርስቲያን ለማሰራት እንቅስቃሴ ጀምረን ፊኒሽንግ ላይ ነበር የቀረውና በጦርነቱ ምክንያት የቆመ ነው። ሲኖዳ ነው፣ ሺኖዳ አይደለም። ማን ነው? ኢትዮጵያዊ ኮከብ ሐዋርያ አቡነ ሲኖዳ ይባላሉ። 19ኛው ክፍለ ዘመን የተወለዱ ወንጂ ሸዋ ላይ ነው የተወለዱት። የጽዮን ዘመዳና የቶማስ ልጅ የሆኑት አቡነ ሲኖዳ ሐምሌ 12 ነው የተወለዱት። ታላቅ ተጋድሎን የተጋደሉ ናቸው። አቡነ ሲኖዳ እግራቸው ተቆርጦ እንደ አቡነ ተክለ ሃይማኖት በአንድ እግራቸው የጸለዩ፣ እንደ ገብረ መንፈስ ቅዱስ ቁልቁል የጸለዩ፣ እንደ ክርስቶስ ሰምራ ባህር ውስጥ ገብተው የጸለዩ፣ እንደ ቅዱስ ጊዮርጊስ 2 ጊዜ ዘንዶን የገደሉ፣ እንደ ነቢዩ ኤልሳ የሚሆነውን ሁሉ የሚያውቁ ለኢትዮጵያ ትንሣኤ ይነሳሉ የተባሉ ናቸው። አቡነ ሲኖዳ ጎጃም ደብረ ጽሞናና መንዝ ላይ ይገኛሉ። እኔ እንደውም ስናገር እናንተ ታውቁታላችሁ። አቡነ ሲኖዳን የስለት በግ ጅብ ይበላና በጓን በላለሁ ብሎ ቀንዱን ይነክሳል። ቀንዱ ጉሮሮ ላይ ተሰክቶ ጅቡ ይሞታል። በጓ ቆማ ታድራለች። አባቶች ምን አሉ? የጅብ ችኩል ቀንድ ይነክሳል የተባለላቸው ናቸው። አቃቢቷ በትልቅ ቅል ውሃ ቀርተው ሲወጡ ገመዱ ይበጠሳል፣ ቅሉ ይወድቃል። ቅሉ አልተሰበረም፣ ውሃ አልፈሰሰም። ቅሉ የሰጠበት የወደቀበት ድንጋይ ተሰበረ፣ ጊዜ የሰጠው ቅል የተባለላቸው ናቸው። አቡነ ሲኖዳ እጅግ ተአምር ለመካኖች ልጅን ገንዘብ አልበረከት ላላቸው ሰዎች፣ ኑሮ ለተዛባባቸው ሰዎች ፍቱን የሆኑ አሁን እንኳን ዲሲ ላይ መጽሐፉን ባስመረኩበት ሰዓት ለ5 ዓመት ከባሏ ጋር አልጋ ለይታ ለአይን መተያየት ያልቻሉ እጅግ ይጠላታል ሚስቱን። አንድ ቤት ውስጥ እየኖሩ ልጆቹ አይቀርቧትም። እያለቀሰች ነገረችኝ። ግድ የለሽም አልኳት። ጸበሉን ተጠመቂ 7 ቀን ተአምሩን ታያለሽ አልኳት። መጽሐፉ ላይ ደግሞ የአቡነ ሲኖዳ ስዕል አለ። ከፊቱም ከኋላውም የአቡነ ሲኖዳ ስዕል አለ። መጽሐፉን ይዛ ሄደች። አቡነ ሲኖዳ ብላ ተማጸነች። ሳምንት ባልሞላ ውስጥ ባሏ ይቅርታ ጠይቆ ሌክሰስ መኪና ገዝቶ ሰጣት። ክብርና ምስጋና ለማለት። ብዙ ግራ የገባችሁ ሰዎች ትኖራላችሁ። ጸበሉን እንግዲህ ሆቲ ጋር እንድመጣ ፈቃድ ትልቁን ስራ የሰራችልን አባታችንን አስፈቅዳ ሆቲና ደጉ አገልጋይ ስኮት ነው። ትናንትም ሲያስጎበኘኝ ሰሞኑንም ሲያስጎበኘኝ ነበረ ታላላቅ ታሪካዊ ቦታዎችን። እዚህ ስነ ግጥም መድብሉ ላይ ከኋላውም የአቡነ ሲኖዳ ከፊቱም የአቡነ ሲኖዳ አለ። ይሄ ገቢው ሙሉ ለሙሉ ለአቡነ ሲኖዳ ቤተክርስቲያን ማሰሪያ ነው፣ ለእኔ አይደለም። እኔ እግዚአብሔር ስላከበረኝ፣ በትዳር ስላከበረኝ፣ በልጆቼ ስላከበረኝ ያው ነገር ያለው ብዙ ጊዜ ሚዲያለች። የመጀመሪያ ልጄ ዶክተር ናት፣ ራሷ ፋርማሲ ያላት ትሰራለች። ሁለተኛው ልጄ ስኮላር አግኝቶ ለንደን ነው። በብዙ መልኩ ስለባረከኝ የሚያስጨንቀኝ ያ ቤተክርስቲያን ስለሆነ ብዙ ጥያቄ ስለተመለሰ አቡነ ሲኖዳን ተማጸኑ። ጸበሉንም ከሷ ወስዳችሁ ተጠመቁ። 7 ቀን መጠመቅና 7 ቀን መጠጣት ነው። ባልና ሚስት የሆኑ በዛን ቀን ግንኙነት ማድረግ አይችሉም። እውነት እላችኋለሁ እኚህን ጻድቅ ተማጸኑ። ብዙዎቻችሁ ላታውቋቸው ትችላላችሁ። የግብፁን ሲኖዳ ነው የምታውቁት። አቡነ ሲኖዳ ህዳር 17 እረፍታቸው፣ ግንቦት 17 ቅዳሴ ቤታቸው፣ የካቲታን ፍልሰተ አጽማቸው ነው። እኛ ሲኖዳን መጥራት ሲያቅተን ቴዲ አፍሮን አስነስቶ ሲኖዳ ዮሐንስ የዓመት ስለት ይዤ ብሎ እንዲዘፍን አደረገ። ፈጣን ስለት ሰሚ ስለሆኑ ዲማ ጊዮርጊስ አካባቢ ነው የሚገኙት። ደብረ ጽሞና አቡነ ሲኖዳ ይባላሉና 20 ብር ነው ሙሉ ለሙሉ ገቢው ነው። እንግዲህ እግዚአብሔር ይመስገን ዲሲ ላይ በተደረገው የምርቃት ስነስርዓት ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን $17,000 ተገኝቷል። ወደ ሲያትልም ሄደናል። 200 መጽሐፍ ወስዶ $4,000 ክቡር አስተዳዳሪው መምህር አወቀም እንደዚሁም በየቦታው ላይ ትናንትናም ቅድስተ ማርያም ነበርኩኝ። በጥሩ አገልግሎት ነው ያለፈውና ቅዱስ ሚካኤል ቤተክርስቲያን የኛ ቤት ነው። ታላቅ ትሑት አባት ናቸው። አብረንም ኢየሩሳሌም ስንሄድ ሲያስተምሩን ሲመክሩን የነበሩ በደስታ ልጄ እንኳን ለዚህ ክብር አበቃ ያሉ አባት ናቸው። አንድ አባ ሀጎስን አመስግኑልኝ። እና አባት ናቸው። እኔ የመጣሁበት ዋና ዓላማ ብዙ ስራ አለኝ። ኢትዮጵያ ውስጥ ትራቭል ኤጀንሲ ያለኝ፣ ጉዞ ወደ ኢየሩሳሌም አዘጋጃለሁ። ዩቲዩብ አለ፣ አሃዱ ሬዲዮን አዘጋጃለሁ። ወደ 3 በላይ ማህበራትን እመራለሁ።
ህንፃው ስለቆመ ነውና በምትችሉት አቅም እንድታግዙና ቤተክርስቲያኑ አልቆ እንድንመረቅ አደራላችኋለሁ። የሚገርመው ይሄን መጽሐፍ ለማሳተም ልዩ ጉባኤ ለማዘጋጀት ሰኔ 22 ቀብድ ከፍዬ ሆቴል እኔ በ16 አሰር በጣም ያዘንኩትና ሆስፒታልም የገባሁት የዚህ መጽሐፍ አለመታተም ነበር። እኔ ስወጣ አንድ ድርጅት መጣና አትዘን 300 ሺህ ብር እኔ አሳትምልሃለሁ ብሎ መጽሐፉን አሳተመ። ማን አዘጋጀ? እግዚአብሔር ያስጥላላ። ኃጢአተኞችን በደለኞችን የማይተው አምላክ ነውና ይሄን ገዝታችሁ እንድትጠቀሙ በእግዚአብሔር ስም በፍቅር እጠራችኋለሁ። እንግዲህ ማክሰኞ ነው የምመለሰው፣ ብዙ ጉባኤ ስላለ ነው። ሌላ ጊዜ ቆይቼ በሰፊው እንደማገለግላችሁ ተስፋ አደርጋለሁ። አይዟችሁ፣ ከመከራ እግዚአብሔር ያስጥላል። አንዳንዶቻችሁ ትራምፕ እንደሚያስጨነቃችሁ አውቃለሁ። ሕጉ እያስጨነቀ ነው። ከትራምፕ የሚያስጥል አምላክ ነው የኛ አምላክ። ከተለያየ ሰዎች የሚያስጥል አምላክ ነው የኛ አምላክ። እናንተ ብቻ አትኩራሩ። በገንዘባችሁ አትኩሩ፣ በቤታችሁ አትኩሩ፣ በዘራችሁ አትኩሩ፣ አትከፋፈሉ። ኢትዮጵያዊነታችሁን አጥብቃችሁ ያዙ። በኢትዮጵያዊነትና በእግዚአብሔር ተስፋ አትቁረጡ። ያን ጊዜ እግዚአብሔር ያስጥላል፣ ዛሬም ያስጥለኛል። አንደኛ ሳሙኤል ምዕራፍ 17 ቁጥር 37 ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን።